አንተ ያቺ የታመመች እናትን ትተህ ትምህርት እያልከትም ዙረህ ትመጣለህ አይደለ? እኔ በመድኃኒት መግዣ ገንዘብ ምክንያት ብዙ እየተፈተንኩ ነው። እኔ በዚህ እድሜ ብዙ እየለፈው በብዙ ነገር እየተፈተንኩ ነው። ገንዘብ ለማግኘት ብዙ ነገር እየሞከርኩ በብዙ ነገር እየተፈተንኩ ነው። እናቴ እዛ ባዶ አልጋ ላይ ብቻዋን ተኝታ በጤኗ ብዙ እየተፈተነች ነው። እሱን አውቃለሁ፣ አታስታውሰኝ። ነገር ግን አንድ ነገር እወቅ፣ የሰው ልጅ በሚችለው ልክ ነው የሚፈተነው። ፈጣሪም ቢሆን የሚወደውን ነው የሚፈትነው። እኔ በዚህ እድሜ ብዙ ነገር ተፈትኛለሁ። አንተ ግን ሁሉም ነገር ተሟልቶልህ እንኳን እናትህን ማስደሰት አልቻልክም። እሱን እንዳስታውሰው አታድርገኝ። መጠኑ ይለያያል እንጂ እኮ ሁሉም ሰው የራሱ የሆነ ጭንቀትና ችግር አለበት። መጀመሪያ የራስን ቀዳዳ ስፋ፣ የሰዎችን ቁስል አትነካካ። ቶይ በእናትህ በቃ ቶይ። ሰው አልተማረም ማለት አያውቅም ማለት አይደለም። መማር የእውቀት ማረጋገጫ ሊሆን አይችልም። ብቻ እንኳን አለፍኩት ብዙ ብሰቃይ